ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሰዓዳ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ተጠፋፍተናል ሰሞኑ። እንኳን የት ሄደች ብላችሁ ራሱ አልፈልጋችሁኝም። ዩቲዩብ ግዴታ ስጠፋ ኢንተል ላይ መልቀቅ ነበረባችሁ ማለት ነው፣ አዋጅ እና እንዴት ናችሁልኝ? የምትወዱኝ የምወዳችሁ ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ኢድ እንዴት ነበረ እናንተ ጋር? እኛ ጋር አልሐምዱሊላህ ምንም አይልም። ያው እንደ ሀገር ባይሆንም ትንሽ ነገር ራሱ ሲገኝ ያው አላህ ካመሰገንን ይጨምርልናል ማለት ነው። ስለዚህ ባለን ማመስገን ግድ ይለናል። ቢከፋንም ቢለማንም ስቀን ማሳለፍ ግድ ይለናል ማለት ነው። እና እንዴት ናችሁ? ላይ ደህና ናችሁ ወይ? ቤተሰብ ሁሉ ሰላም ነው ወይ? እንዴት ናችሁ? እንዴት እየሰራችሁ ነው? እንዴት ነው አየሩ? አሁን ሙቀት ቢሆንም መቻል ነው። ሲቀጥል ደግሞ በተለይ በአመት በዓል ላይ ይደብራል። ብዙ ሰው ይደብረዋል ከሀገሩ ከወጣ ማለት ነው። በዓል በሰው ሀገር ሲያከብር ብዙ ሰዎች እንትን ይላሉ፣ ይሰማቸዋል። የሀገራቸው የሚያሳልፉትን ላይፍ ከቤተሰቦቻቸው ጋር የሚያሳልፉትን ነገር እንትን ይላቸዋል፣ ፊት ለፊት ይመጣል ማለት ነው። እና ያው ራሴም ላይ ስላለ ነው ይሄ ነገር ለማለት የፈለኩት ማለት ነው። እና እነዛ ነገራቶች ደግሞ ደስታን ማምጣት የሚቻለው በትዕግስት ነው። እነዛ የምናስባቸው ነገራቶች ያሳለፍናቸው እዛ ብኖር እኮ እንደዚህ የሆን ነበር፣ በዚህ ሰዓት እዛ አገኝ ነበር ምናምን የሚለው ነገር ምናምን ካሰብን አላማችን ላይ መድረስ አንችልም ማለት ነው። እና ምንም እንዳይሰማችሁ ዛሬ ይሄ ልነግራችሁ ይሄ ለመጫወት ያክል ነው የመጣሁት ማለት ነው። እና የሰው ልጅ መቼም ከሀገሩ የሚወጣው ስላልተመቻቸለት ስላልተሞላለት ነው። እና ያ ያልተሞላለት ነገራቶች ደግሞ ልክ ከስደት ሲወጣ ሊረሳው አይገባም። ትናንት የነበረበትን ነገር በፍጹም መጥፎ ነገሩ ሊረሳው አይገባም። ለምን ያ ነገር ረሳው ማለት እንግዲህ ራቅ ያለ ሀሳብና ምኞት ሊኖረው አይችልም ማለት ነው። እና ትላንት እንግዲህ ከሀገራችን ከመውጣታችን በፊት የምናሳልፋቸው ነገራቶች በሙሉ ወደኋላ ማስቀረት አለብን ማለት ነው። ፊት ለፊታችን ላይ ካስመጣነው ደግሞ እንግዲህ ባሰብነው ነገር አንደርስም ማለት ነው። ለምን ወጣን? እንግዲህ ለምሳሌ አንድ ሰው ከሀገሩ የሚወጣው ራሱ ለመቀየር እና ራሱ እንትን ለማለት ነው። እና ስለዚህ እነዛ ነገራቶች እንዳታስቡ ነው ማለት። ለምን እኔ ብዙ ሰዎች ስላየሁኝ ነው። ከሀገር ከወጣ በኋላ የሰው ልጅ በተለይ በበዓል ላይ በጣም ይደብረዋል። በተለይ ጠለቤት ያለ ሰው በጣም እንትን ይለዋል። ግን መሆን የለበትም። ለምን ከዛሬ ነገ ከነገ ወዲያ እንደዚህ እያለ እየቆጠረ ነው የሚሄደው። እነዛ ነገራቶች ደግሞ ከዛሬ ቀን የነገ ቀን ይሻላል ማለት ነው። ለምን የዛሬ ቀን አንድ ሰው ሀገሩ ቢገባ የነገ ቀን የሰራበትን ደሞዝ እጁ ላይ አይኖረውም ማለት ነው። እና በእለት እለት የተገፋ በሚሄድ ቁጥር ሁላ ጥሩ ነገር እና ያሰበበት ነገር ላይ መድረስ ይችላል ማለት ነው። እና በእርግጥ ስራ ቢበዛም ቢጎሳቆል ባይመቻቸው ምን ብሎትን ለመፈለግና አንድ ነገር ላይ ለመድረስ እፈልጋለሁ ብሎ አንድ ሰው ካሰበ ግዴታ ትዕግስት ሊኖረውና ያ ህልሙን ፊት ለፊት ነገር ላይ ማስኬድ አለበት ማለት ነው። ምንም ሊገድበው አይገባም። እና እንድጠናክሩ ነው ይሄ ነገር ልላችሁ የመጣሁት። ያው ብዙ ማውቃችሁ ልጆች ስላላችሁ የሚደብረው ሰው አለ አውቃለሁ። እኔ ሳይደብረኝ ቀርቼ አይደለም፣ እኔ ሳይሰማኝ ቀርቼ አይደለም። ግን ትላንት የነበርኩበትን ነገር ኢትዮጵያ ላይ ትላንት የነበርኩበትን ነገር ወደዚህ ወደ ስደት ሀገር ለምን ሊያስመጣኝ የቻለው ጎዶሎ ነገሮች ስላሉ ነው ማለት ነው። እነዛ ጎዶሎ ነገሮች ደግሞ ልክ ከአገሬ ወጥቼ ወደ ሌላው ዓለም ላይ ስኖር ደግሞ
ሳልጨብጠው ሳልይዘው ዝም ብዬ ስለራቅሁት ያ ጎደሎውን ነገር ሊሞላልኝ አይችልም ማለት ነው። መጀመሪያ ሰርቼ ስጨብጠው ከሀገሬ ስወጣ ደግሞ ያ ነገር ማድረግ እፈልጋለሁ ብዬ በፕላን ስለወጣሁኝ ያ ፕላኑ ለማሳካትና ግብ ለማድረስ ስለሆነ ስለዚህ ሊረሳን አይገባም እላችኋለሁ ውዶቼ። እና በተረፋች እንዴት ናችሁልኝ? ደህና ናችሁ ወይ? ያው እኔ ይሄ ልመክራችሁ ነው ዛሬ የመጣሁት። አጠር ባለም ቪዲዮ ነው የምሰናበታችሁ እና አሁንም ደጋግሜ የሚላችሁ ነገር ምንድን ነው፣ እንዳይደብራችሁ በፍጹም። ነገ ሌላ ቀን ነው። እሺ ነገ ሌላ ቀን ነው። ከዛሬ ነገ ይሻላል እና አሁን አመቱ 2 አመቱ 3 አመት እያለ እየቀጠለ ሲሄድ ጊዜው እንዴት እንደሄደ አይታወቅም ማለት ነው። እና ጊዜም ደግሞ ወርቅ ነው። ሰው በጊዜም ሲጠቀም ደግሞ ትልቅ ነገር ነው ማለት። እኔ ብቻ ስራ ይሰራ ብቻ ደግሞ ብር ይያዝ እንደዚህ የሚለው ነገር አይደለም። ብርም ሲመጣ ደግሞ ብዙ ነገራቶች ማጣት የሚችሉ ነገሮች ይኖራሉ። ወሳኙ ብር ብቻ አይደለም። ብር ደግሞ ሰው አይሆንም እና ያ ወሳኙ ነገር አንድ ሴት ልጅ ደግሞ በጊዜዋ መጠቀም አለባት። ለብር ብላ ደግሞ ጊዜዋን ማጣት የለባትም። ለምን ነገ ያ ብር ሰው ሊሆና ስለማይችል ማለት ነው። እና የቆያችሁ እናንተ ካላችሁ እንኳን እኔ እንደዚህ ብዬ አላማችሁ ግባችሁ ብዬ ያልኩት ምንድን ነው፣ ያው ከወጣችሁ የተወሰነ ጊዜ ሰርታችኋል። ያላችሁን ይዛችሁ በጊዜያችሁን ብትጠቀሙ አገራችሁ ሄዳችሁ፣ ያላገባችሁ እንድታገቡ፣ ያልወለዳችሁ እንድትወልዱ እና ምኞቴ ነው። ለምን ብርም ምንም ሊሆን አይችልም። እውነት ለማውራት ብር ሰው ከሌለ ምን ከሌለ የባሰ ብቸኝነት ይሰማና ሌላ ነገራቶች ወዘተ የመሳሰሉ ነገር ይዞ ይመጣል ማለት ነው። ጣጣው ይበልጣል። ከብሩ ማይቀርፈው ብዙ ነገራቶች ሊመጡ ይችላል ነው እና የተወሰነ ከሰራችሁ በኋላ ሀገራችሁ ገብታችሁ በትዳራችሁ ያግብታችሁ ወልዳችሁ ለወግ ማድረግ እንዲያበቃችሁ ደግሞ ምኞቴ ነው እና ስለዚህ በምንም አይነት መልኩ አስባችሁበት አልማችሁበት ፕላን አውጥታችሁለት እንድታስኬዱ የዘውትር ምኞቴ እመኝላችኋለሁ የኔ ውድ ቤተሰቦች። እና በተረፈ ደህና ሁኑልኝ። በጣም 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 እወዳችኋለሁ። ባላችሁበት ቦታ ሰላም፣ ደስታ፣ ፍቅር ለእናንተ ይሁን እያልኩኝ በዚሁ ሰናበታችኋለሁ። ሰላም አለይኩም።